ሰላም 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 ለእናንተ ይሁን። እንዴት ናችሁ? ውድ የዩቱብ ቻናል ተከታታዮቼ ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ቪዲዮዎችን ላይክ፣ ኮሜንት፣ ሰብስክራይብ አድርጉ ፕሊዝ ፕሊዝ ፕሊዝ። ምን አለበት አብረን እንደግን እንስራ፣ እንለወጥ። ዛሬ በጣም የሚወደድና ዋው የሚባልላችሁ የብርቱካን ኬክ አሰራር መጥቼላችኋለሁ። ተከታተሉኝ። በጣም ትወዱታላችሁ፣ በጣም ይወደድላችኋል። ሰሩና ሞክሩላችኋለሁ። ላይክ ኮሜንት ሰብስክራይብ ማድረግ እንዳይረሳ። እኔ የምለቀው ቪዲዮ እንድረሳችሁ በየጊዜው በየቀኑ የደውል ምልክቷን ተጫኑ ማለት ነው ውዶቼ። ላይክ አድርጉልኝ፣ ሰብስክራይብ አድርጉ እሺ። እና የምታበረታችሁ ልጆች ደግሞ በጣም ነው የማመሰግነው እሺ። እህቶቼ በውስጥ ምጽፉልኝ አላችሁ በጣም ቴንኪዩ። እኔ ማስጠልተው የደብረው የነበረ የሆነ ሳሌ በተለይ ግን አሁንም እርዳታችሁን እሻለሁ ማለት ነው። ለሚሰራ ሰው እናበረታታ እላለሁ። አብረን እንስራ፣ አብረን እንለውጥ፣ አብረን እንደግ ነው የምለው። ሌላ ምንም አይደለም ማለት ነው። እዚህ ጋር እንደምታዩኝ 4 እንቁላል፣ 1 ብርቱካን፣ 1 ኩባያ ስኳር፣ ቫኒላ፣ ቤኪንግ ፓውደር እና 1 ብርጭቆ ዘይት አለኝ። እንዲሁም ደግሞ የብርቱካን ቴስት ጣዕም ያለው እንደዚህ ሳህል ነገር ነው። ልክ እንደ ቫኒላ አይነት ነገር ነው። እዛ ጋር ያለውን ቢጫው ወይም ደግሞ ከለር ነው ማለት ነው። ፉድ ከለር ማለት ነው። እና እዚች ጋር እኔ ቁንጥርጫውን ተጠቀማለሁ። ዱቄቴ ላይ ዱቄት 2 ብርጭቆ ነው የተጠቀምኩት። የለከውባት መለኪያዋን እዚህ ጋር አሳያችኋለሁ ይመስለኛል። የሆነ ሰዓት ላይ አሳያችኋለሁ ዱቄቷን የለከውባትን ታያላችሁ ማለት ነው። ቫኒላ 1 የሻይ ማንኪያ ጨምሩ። እዚህ ጋራ ማለት ነው ፓውደሩ መስለኝ ወስጄ ዱቄት ላይ ጭምር አደረኩት። እንቁላሉ ላይ ነበር መምታት የነበረብኝ። ሶኬ ችግር የለውም ዞሮ ዞሮ አብሮ ስለሚገባ ማለት ነው። እንቁላሌን እንደዚህ ይኸው እንደምታዩት ሳህን ላይ ነው ሰብረው። እኔ ብዙ ጊዜ ስብር አድርጌ እንትኑ ቅርፊቱ ምናልባት እንቁላሉ ከገባብኝ በራሱ በእንቁላሉ አወጣዋለሁ ማለት ነው። በቅርፊቱ እዚች ጋራ ገብታብኝ ይኸው እንደዚህ ሳርግ በሁለተኛው ይወጣል ማለት ነው። እዚህን 4ቱን እንቁላሌን ስኳሬን አድርጌ አንድ ላይ መተዋለሁ ማለት ነው ውዶቼ። ይሄው እንደምታዩ ጨመርኩትኝ። በጣም 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 የሚወደድላችሁ ኬክ ነው። የሚገርም ብርቱካን ኬክ ነው። ኦሬንጅ ኬክ ይሄው እንደምታዩኝ እዚህ ጋር እየመታሁት ነው። እዚህ ጋር ማሽኗን የሆነ ነገር የተለጠፈ መስሎኝ ነካ አረጋታለሁ፣ ተላጠች እና ይኸው ዘይቴን ጨመርኩኝ። ይሄ ደግሞ የብርቱካን ፍቅፋቂ ነው የጨመርኩት። ብርቱካኑን ከመጭመቃችሁ በፊት ፈቅፍቅ አድርጋችሁት ማለት ነው። 1 ሻይ ማንኪያ ጨምሩ የብርቱካን ፍቅፋቂ። እዚህ ጋር ደግሞ 1/3 የብርቱካን ጁስ ነው ያረኩት፣ ወይም ደግሞ ጭማቂ አሲር ማለት ነው። ይሄ የብርቱካን ነው ፍሬሹን። ይሄ ደግሞ ፉድ ከለር ነው ግን የብርቱካን ጣዕም ያለው ነው። ትንሽ ጨመር አረኩበት ማለት ነው እዛ ጋራ። ከዛ እንደዚህ መተዋለሁ። አሁንም እየመተውት ማለት ነው። ከዛ እዚህ ጋራ ዱቄቴን አዘጋጀው። ቤኪንግ ፓውደርም 1 የሻይ ማንኪያ ሙሉ ጨምሬያለሁ፣ እንዳትረሱ እንዳያችሁ ማለት ነው። ይኸው ወስጄ እዛ ላይ እንቁላሌ፣ ስኳሬ፣ ዘይቴ ላይ ወስጄ ዱቄቴን ጨምሬ አድርጌ እመተዋለሁኝ። በደንብ አሳያችኋለሁ። አሁን ታዩታላችሁ። ይኸው እንደዚህ እመተዋለሁ። አያችሁ እንዴት እንደሚያምር። ከዛ እዚህ ጋር ይቺ ኬክ ሳህን እና ወረቀት ይችን ራሴ ቀፍ አድርጊያት ነው በመቀስ ቆርጫት ነው ማለት ነው። ፓትራችሁን እንደዚህ እንዳይዝባችሁ ዘይት ለቅለቅ አድርጋችሁ እንደዚህ በብሩሽ እንደዚህ ወሎሎ እንትን ብላችሁ እንደዚህ አድርጋችሁ ከዛ ወረቀቱ ማድረግ ማለት ነው። የኬክ ወረቀት ካላችሁ እንደዚህ ጀምሮ፣ የኬክ ወረቀት ከሌላችሁ ዘይታችሁን ፓትራውን ከቀባችሁ በኋላ ዱቄት መነስነስ ትችላላችሁ። እንደዚህ ነው እንደዛ የሚደረገው ማለት ነው። ከዛ ሊጤና አምጥቼ እዚህ ጋራ
ግልብጥ አደርጋለሁ። በቃ አለቀ። ሌላ ምንም ታሪክ የለውም። በጣም ቀላል አሰራር፣ ፈጣን ቅልል ያለ ስራ ነው ማለት ነው ውዶቼ። እና በጣም ተወዳጅ ኬክ ነው፣ ብርቱካን ወይም ኦሬንጅ ኬክ ማለት ነው። እዚህ ጋር ሳህኑን ላነሳው ስል ማለት ነው ገጠመኝ ብቻ አሳለፍኩት በብልሃት ማለት ነው። ሁላችሁ ተከፍ እና ምንም አልሆነ መቼም እግዚአብሔር ይመስገን። ይኸው በዚህ ነው ዱቄት 2 የተጠቀምኩትኝ። እሺ ስኳሩም በዚህ አንድ ሙሉ ነው። ብርጭቆዋና ይሄ እኩል ናቸው፣ አንድ ናቸው ልኬታቸው ማለት ነው። እቺ ደግሞ ትንሿ ብርቱካን የተጠቀምኩባት ናት፣ 1/3። እሺ ለማሳየት ነው እንደዛ ያረኩላችሁ። እዚህ ጋራ እኔ ውሃ ሳንሻለሁ አጠር ለመስራት ነው። እዚህ ጋር ገጠር ወይም አጠር ይባላል። እሱን ለመስራት ግማሽ ብርጭቆ ተጠቅሜያለሁ። ሙሉት በደንብ እናንተ፣ ምክንያቱም ኬኩ በደንብ መጠጣት ይፈልጋል። ወይም ደግሞ ሲሪፕ ነው የሚባለው ይሄ ማለት ነው። ለኬካችን ኬኩን ለማጠጣት ማለት ነው። እንደዚህ አይነት ቶርታ ኬኮች መጠጣት ይፈልጋሉ ወይ ሲሪፕ። ሌላ ጊዜ አሁን ቶርታ ነጭ ኬክ ስሰራ ወተት በደንብ አድርጌ አጠጣዋለሁ። ይሄም ፉድ ከለር እንደዚህ ጣብ አድርጉበት ካላችሁ እዚህ ጋራ ማለት ነው። ስኳሬው 1 ስኒ የተጠቀምኩት እዛ እንደዚህ አንትራፈላል ማለት ነው። እዚህ ጋራ ኦቨን ውስጥ ከገባው በኋላ እንደዚህ ሆኗል ማለት ነው። ኬኩ አሳየኋችሁና መጣ። ይሄ ደግሞ እዚህ ጋራ ይሄ ሲርባችሁ እንደዚህ ማንኪያው ላይ ትንሽ ያዝ ነገር ያደርጋል። የተፈቀፈቀ የብርቱካን ቅርፊት ጨምሩበት። እንደገና ደግሞ ብርቱካን አሲር ትንሽ እየጨምሩበት፣ እንዳያችሁ ጨምሬበታለሁ እኔ። ከዛ እዚህ ጋር ይሄ ኬኩ በሰለ አመጣሁት። እዚህ ምን አረኩ መሰላችሁ? ልክ እንደሚወጣብኝ ኦቨን ውስጥ ከገባ በኋላ እንደሚፈስና እንደሚወርቅ ስላወቅኩ ይሄንን ፓትራውን ይሄን ተጠቀምኩ ማለት ነው። ይሄን ዘዴ አያችሁ? ምክንያቱም ሊጡ ከገለበጥኩ በኋላ ነው እንደዚህ አይነት ክስተት የተከሰተብኝ ማለት ነው። በደንብ አልዘጋሁትም ነበረ። ለዛ ነው። እናንተም እንደዚህ አይነት ነገር ቢገጥማችሁ እንደዚህ አድርጉ፣ ከኔ ተማሩ። እሺ ይሄን እንደዚህ ያወጣለሁኝ። እዚህ ጋር ያቃጥል ነበር ገለብጠው ብዬ፣ ከዛ ትንሽ ከበረደ በኋላ ጠብቄ ይሄን ይመስላል። እንዴት እንደሚያምር ፍትፍት ዝንክትክት ያለ ኬክ ነው ብታዩ። አይው አያችሁ፣ ምንም አልያዘችም ማለት ነው። ይሄን ይመስላል። በነገራችን ላይ ይሄ ዙሪያውን እንደዚህ ቀፋችሁ ማውጣት ይቻላል፣ ምንም ችግር የለውም። እሺ ከዛ አሁን እዚህ ጋር ይሄን የሰራነው ሲሪባችንን አምጥተን እንደዚህ ሳህን ከውስጥ ታረጉና ማለት ነው በደንብ ታጠጡታላችሁ። በደንብ እኔ አንሶኝ ነበረ ግን ያው በቂ ነው። ግን ስንትን ስለማይፈልጉ ነው፣ ጣፋጭ በጣም ስለማይፈልጉ ነው። የብርቱካን ጣዕሙን ኬክ ስለሚወዱት ነው እንጂ ብዙ ስዊት ነገር ተጠቃሚ አይደሉም እኛ ቤት። ይሄው እንደዚህ እንደምታዩኝ እንደዚህ በቡርሽ ተጠቀሙ። እዚህ ጋራ ማንኪያው አስተካክሎ አይጨምርም። ይሄው እንደዚህ እንደምታዩኝ አጠጣዋለሁ በደንብ አርክቼ ማለት ነው። እዚህ ጋራ ሲርብ አስቀሩ። ሌላም ገና ክሬም የምንሰራው አለ ከላይ ማለት ነው፣ ከመጨረሻ ላይ የሚደረግ ትንሽ እያስቀሩ። እኔ ላስቀር ብዬ ያው አለቀብኝ። አልጠጣም። በደንብ እዚህ ጋር በደንብ መጠጣት አለበት። ፍሪጅ ውስጥ ገብቶ ቀዝቅዞ ስትቆርሱት ፍትፍት ያለ ፍንክትክት ነው የሚልላችሁ። እንደዚህ አይነት ኬክ ይሆናል ማለት ነው። ይሄ እንትን ነጭ ነገሩ የብርቱካን ፍቅፋቂ ነው። እንትን ሌላ ነገር ምናምን እንዳይመስላችሁ፣ እንደዚህ ስለሚደረግብን ነው። የብርቱካን ኬክ ስለሆነ ማለት ነው። ያቺ ትንሽ የቁንጥራ አስቀረበኝ። ይሄ ስኳር ፓውደር ነው፣ ፈጭቼው ነው እኔ ቤት ውስጥ።
እዚህ ጋራ ጣፋጭ በደንብ የሚወዱ ከሆነ ግማሽ ብርጭቆ ጨምሩ፣ ካልሆነ ግን እንደኔ አንድ ስኒ ጨምሩ። እኔ አንድ ስኒ ነው የተጠቀምኩት ማለት ነው። ይሄን ሲሪፑን ጨመርኩኝ። ሲሪፑ ከተረፋችሁ ተረፋችሁ፣ ካልተረፋችሁ ችግር የለውም። እሺ በዚች ጋራ ትንሽ ብርቱካን ነው የምታረጉት፣ እንዳታበዙ። ወፈር ያለ ክሬም መሆን ስላለበት ማለት ነው። እኔ እዚህ ጋራ እንትን ጨመርኩ፣ የዘፈራን ፓውደሩን ቢጫ እንዲሆንልኝ ስለፈለኩኝ ነው። አያችሁ፣ ይሄንን ከዛ እንደዚህ ምስል ታረጉታላችሁ። ያን መቀላቀል በደንብ ምትት ማለት ነው። ውፍረቱ በቃ እንደ ማንጎ ጁስ ያክል፣ ከማንጎ ጁስ ትንሽ ወፈር ያለ እንዴት ነው? አሁን ፍሬሽ ማንጎ ጁስ ወፍራም ነው፣ እንደዛ ማለት ነው። የዛን ያክል አድርጉትና ከላይ ድፍት፣ ከዚህ በላይ ማለት ነው። ሲሪፑ ከጨመራችሁ መጨረሻው ላይ ይሄኛውን ክሬም ነው የምታረጉት። ግዴታ እንደዚህ ያስፈልገዋል ማለት ነው። ምክንያቱም በጣም የሚጣፍጥና አሪፍ የሚወደድ ኬክ ጣዕም ነው ያለው። በጣም የሚወደድ ኬክ ነው። ኦሬንጅ ኬክ በዚህ መልኩ ይሄን ይመስላል እኔ የሰራሁት ማለት ነው። እንደዛ አምጥታችሁ ድፍት ታረጉና እዚህ ጋራ ስኳሩን በደንብ ፍጩት። በደንብ መርቀቅ አለበት። እኔ ቤት ውስጥ ነው የፈጨሁት። የተፈጨም ካላችሁ ኦኬ። እንደዛ አርግታችሁ በደንብ ታዳርሱታላችሁ ማለት ነው። ከዛ እዚህ ጋራ ብርቱካን ካላችሁ ቁርጥ አርግታችሁ ከላይ እንደ ዲኮር እንደዚህ መጠቀም ትችላላችሁ ማለት ነው። ይሄን አደረኩት። ይሄን ይመስላል። ስራዬን ከወደዳችሁ ላይክ፣ ኮሜንት አድርጉልኝ፣ አበረታቱኝ፣ ሰብስክራይብ አድርጉልኝ እላችኋለሁ ውዶቼ። ይሄን ይመስላል እንግዲህ መጨረሻው። ከዛውን ደግሞ ቆርሻ አሳያችኋለሁ። ግን የቆረስኩት በደንብ ፍሪጅ ውስጥ ከቀዘቀዘ በኋላ ነው። ከ3 ሰዓት በላይ ተቀምጧል። ግን የኛ ፍሪጅ በጣም ነው የሚያቀዘቅዘው። እዚህ ጋራ ቀዝቀዛ አንበላም ወይም ቀዝቀዛ ነው የምትሉ ሰዎች ኦቨን በማይክሮዌቭ ለ5 ደቂቃ ለ10 ደቂቃ አሙቃችሁ መመገብ ትችላላችሁ። እኔ አቅርቤ የለና ይሄን ይመስላል። እዚህ ጋር ራሴ በላው። ይኸው አያችሁት? በደንብ አላጠጣሁትም። ጣፋጭ ነገር ስለማይፈልጉ ነው። እናንተ የምትፈልጉና የምትወዱ ከሆነ የመጀመሪያውን የሰራነውን ሲሪፕ በደንብ እዚህ ጋራ ኬኩን እንደወጣ ከኦቨን ማብሰል አለባችሁ፣ ማጠጣት አለባችሁ ማለት ነው። ይሄን ይመስላል ልጆቼ። እኔ 35 ደቂቃ ነው ያበሰልኩት ኬኬን። እናንተ እንደ ኦቨናችሁ እንደ ቤታችሁ። እሺ ማሮች፣ ይሄን ይመስላል። ባይ ባይ። አመሰግናለሁ።